አሁን ሁላችሁም እንደምትታዘቡት ያለው ትሬንድ ሪሰንትሊ 4.0 ኢንዱስትሪያል ሪቮሉሽን የሚባለው ሐሳብ በስፋት በዓለም ላይ መነጋገሪያ ሆኗል። የ4.0 ማጠንጠኛ መካከለኛ ሐሳብ ኦቶሜሽን፣ ኤፊሸንሲን ማሳደግ፣ ኤአይን በጣም መጠቀምን ላይ ያተኮረ ነው። ኤአይ እንጠቀም፣ አፕሊኬሽን እንስራ፣ ኦቶሜሽን እንስራ፣ በዚህም ኤፊሽንሲን እናሳድግ ነው። የለም በ4.0 መታጠር የለብንም 5.0 መጠቀም አለብን የሚለው እሳቤ ደግሞ በአንድ ዘመን የመጣን ቴክኖሎጂ ብቻውን መጠቀም በቂ ስላልሆነ ቴክኖሎጂዎች ኮንቨርጅ አድርገን ሂውመን ሴንትሪክ ሆነው መገልገል ያስፈልጋል። ሂውመን ሴንትሪክ ካልሆኑ 4.0 የሰውን ልጅ ኤግዚስተንስ፣ የሰውን ልጅ ስራ፣ የሰውን ልጅ ህይወት የሚገዳደር ሊሆን ይችላል እና በ5.0 ቴክኖሎጂዎች ኮንቨርጅ አድርገን ሂውመን ሴንትሪክ አድርገን ለመጠቀም ካፒታሊዝም ይችላል ወይ ነው ጥያቄው። አይችልም። ፊውዳሊዝም ኢንዱስትሪያል ሪቮሉሽንን ሊመራ እንዳልቻለው ሁሉ አሁን በመናስበው በኤአይ ዘመን ሂውመን ሴንትሪክ ቴክኖሎጂን የመጠቀም ፍላጎት ባለበት ዘመን ካፒታሊዝም ስርዓት ሆኖ አሁን ያለውን አውድ ሊመራ አይችልም። ይሄም በብዙ ነገር አሳይቷል። አንደኛ ክላይሜት ላይ በሰጠው አመራር ካፒታሊዝም አሁን ያለውን ዘመን መዋጀት እንደማይችል አሳይቷል። እንደ ካምፕ 60-70 ዓመት ጠንክሮ ኃይሎ ያሻውን ሲያደርግ የነበረው ካምፕ እንዳያችሁት ተነቃንቋል። እርስ በርሱም ሊግባባ አልቻለም። እርስ በርሱ ብቻ ሳይሆን በውስጡም ቢሆን ቪዚብሊ በሚታይ ሁኔታ ዲክላይን ስቴጅ ላይ ነው ያለው። በዚህ ጊዜ እዚህ ያለን የሐሳብ ወኪሎች ቁጭ ብለን መጠበቅ ነው ያለብን ወይስ በእኛ ሁኔታ የሚስማማ ስርዓት መፍጠር ነው ያለብን? የመጀመሪያው ጥያቄ እሱ ነው። ለዚህም በመደመር መንግስት በግልጽ ተቀመጠው መንግስታት መሆን ያለባቸው እኛ የምንፈጥረው መንግስት መሆን ያለበት አንደኛ ኢዚ ኦን ቢሮክራሲ መሆን አለበት። ቢሮክራሲ ላይ ጊዜ የሚያጠፋ መንግስት መሆን የለበትም። ቢግ ኦን ስትራቴጂ መሆን አለበት። ትላልቅ ስትራቴጂዎች ያሉት መሆን አለበት። መጨረሻ ኢምፖርታንቱ ኤሌመንት ግን ስትሮንግ ኦቨርሳይት መኖር አለበት። መንግስት የመቆጣጠር አቅም እንጂ የቀበሌ መታወቂያ በሚሰጥበት ደቂቃና ሰዓታት ላይ የሚያጠፋ ከሆነ አጃይል አዳፕቲቭ መሆን ስለማይችል በ5.0 ዘመን ያን እሳቤ መሸከም የሚችል ተቋም መሆን አይችልም። ለዚህም ተቋማት ራሳቸው ሪፎርም ማድረግ አለባቸው፣ ማዘጋጀት አለባቸው። ሶስተኛው መሪ የማህበረሰብ መሪዎች ናቸው። እነዚህ ቅድም ያነሳዋቸው የማህበረሰብ መሪ አይደሉም ማለት አይደለም። ከነዚህ ውጪ በተለያየ ተቋማት በሱፕራስትራክቸር ሌቭል በማንቃት ማህበረሰብ የሚመሩ ግለሰቦችና ቡድኖች አሉ። የነዚህ ደግሞ ዋናው ጉዳይ ለለውጥ ክፍት ያልሆነን ማህበረሰብ ለውጥ ኤምብሬስ የማያደርገውን ፖለቲካል ላንድስኬፕ አዳዲስ ነገር እንዲቀበል አዳዲስ ቫልዩ መሸከም እንዲችል ማስተማር ነው። ዲሞክራቲክ ካልቸር መፍጠር ነው። ኢንዱስትሪያል ካልቸር መፍጠር ነው። ግቢን ለምሳሌ ላንድስኬፕ ማስተካከል፣ ግቢን ማስዋብ የአዲስ አበባ ዩኒቨርሲቲ ምሁራን ይሁነኝ ብለው የሚያስቡትና የሚሰሩት ጉዳይ ላይሆን ይችላል ትናንትና። ዛሬ ግን እንዳያችሁት በየቦታው ኢምፖርታንት እየሆነ መጥቷል። እንግዲህ ከዚህ ግቢ ስንወጣ ያለው ላንድስኬፕ እና እዚህ ግቢ ውስጥ ስንገባ ያለው ላንድስኬፕ ይወዳደርና የጥያቄ ምልክት መነሳቱ አይቀርም ማለት ነው። ትናንትና አቴንሽን ላይ ሰጠው ይችላል፣ ዛሬ ግን የግድ ነው። ቢኮዝ አሁን ያለው ዘመን ሂውመን ሴንትሪክ ነው ሲባል ሰዎች በእግራቸው ከሚንቀሳቀሱበት፣ ከሚስቡት አየር፣ ከሚጠጡት ውሃ፣ በከባቢያቸው ካለው ሽታ አይናቸውን፣ ጆሮአቸውን፣ ውስጣቸውን የሚመግቡት ነገር በሙሉ በተቻለ መጠን የተሰናሰለ የተስተካከለ መሆን አለበት የሚል እሳቤ ነው። ለዚህ ማህበረሰብ አንቂዎች ለለውጥ ክፍት የሆነ ማህበረሰብ ለመፍጠር ኃላፊነትና የአመራር ሚና ይጠበቅባቸዋል። የሐሳብ መሪዎች፣ የተቋም መሪዎች፣ የማህበረሰብ መሪዎች የሚደማመጡ፣ የሚሰናሰሉ፣ የሚማማሩ ከሆኑ አሁን ባለንበት ዘመን ውስጥ ተሰብረን ተቀጭተን የምንቀር ሳንሆን ቀና ብለን የምንራመድ እንድንሆን ያስችላሉ። ይሄ እንዲሆን
ከነዚህ ሶስቱም በተጨማሪ ፈርዘር የአመራርን ተጽዕኖ የሚገለጥበትን መንገድ በቀለለ መንገድ ነካ አድርጌ ማለፍ እሞክራለሁ። ቅድም እንዳነሳሁት አይዲያ የሐሳብ መሪዎች የሚባሉት ኢንቴሌክቹዋል ሊደርስ ይባላሉ። ኢንቴሌክቹዋል ሊደርስ ከረንሲያቸው ሐሳብ ነው። የሚገበያዩበት ከረንሲ ሐሳብ ነው። ያንን ከረንሲ በደንብ የማያቅ ኢንቴሌክቹዋል ሊደር መሪ ነኝ ቢልም ያሻውን ማሳካት አይችልም። ምንድነው የሚሰራው? በፈጠራና በተቀየረ የልቦና ውቅር ሰውን ለዘመን ማዘጋጀት ነው ስራው። የልቦና ውቅር መቀየር፣ ፈጠራም ማስፋፋት ከረንሲውን በወጉ ባላወቀ ሰው ሊሰራ አይችልም። እግረ መንገድ ለማንሳት ብዙ ጊዜ ሰምታችሁ ሊሆን ይችላል። ኢትዮጵያ ውስጥ አንድ የታዘብኩት ነገር በአይዲያና በኦፒኒየን መካከል ያለው ልዩነት በወጉ አለመገንዘብ ነው። እኔ ስላደረግኩት ከረባት እዚህ ካላችሁት 20 ሰዎች 20ቹን ብጠይቅ እያንዳንዱ ሰው የራሱ ኦፒኒየን አለው። እሱ ሐሳብ አይደለም፣ ኦፒኒየን ነው። ኦፒኒየን ለሐሳብ ምንም ፋይዳ የለውም ማለት አይደለም። ፋይዳ አለው፣ ግን ሐሳብ አይደለም። ብዙ ጊዜ ሰዎች በአንዳንድ ጉዳይ ላይ ኦፒኒየን ይሰጡና ሐሳብ ስተን ነበር አልተደመጥንም ይላሉ። ሐሳብ እንደዛ አይደለም። ሐሳብ ሲኩዌንስ አለው። ሐሳብ መነሻና መድረሻ አለው። ሐሳብ የሚያሳካው ግብና አፍተርማት ስለሚያስከትለው ኮንሲኩዌንስ የሚያስቀምጠው ሳይንሳዊ አቅጣጫዎችና መንገዶች አሉ። ኦፒኒየንስ የሰጠ ሰው ሁሉ አልተደመጥኩም ሳይሆን ኦፒኒየን ተሰናስቶ ተደምሮ ከዛ ውስጥ ሐሳብ ሊወለድ እንደሚችል ማሰብ ያስፈልጋል። ይሄ ብዙ ጊዜ የምታዘበው ነገር ነው። ሁለተኛው መሪ ገቨርንመንት ሊደርስ ናቸው። የነዚህ የገቨርንመንት ሊደርስ ከረንሲያቸው ደግሞ ሌጂቲሜት ስልጣን ነው። በህዝብ ውክልና የተሰጠ ሌጂቲሜት ስልጣን። ሌጂቲሜት ስልጣን ያለው ሰው በፖሊሲ፣ በአይዲያ፣ በኢምፕሊሜንቴሽን ሊመራ ይችላል። ያ የሚሆነው ግን ቅቡልነት ያለው ሲሆን ነው። ሶስተኛው ቢዝነስ ሊደር ናቸው። የነዚህ ከረንሲ ደግሞ ገንዘብ ነው። በገንዘባቸው ኢንቨስት በማድረግ ኢኮኖሚክ ኢምፓክት በማምጣት በመቅጠር ግብር በመክፈል ችግር ሲያጋጥም በማገዝ ባላቸው ሪሶርስ አመራር ይሰጣሉ። አራተኛው ሪሊጂየስ ሊደር ናቸው። ከረንሲያቸው ሞራል ነው። ይሄንን ከረንሲ ስተው ሪሊጂየስ ሊደርስ የሐሳብ መሪ እንሆናለን ወይም የገንዘብ መሪ እንሆናለን ሲሉ ይበላሻል ነገሩ። የነሱ መገበያያ ከረንሲ ሞራል ነው። በዚህም የወል እሴት ይገነባሉ፣ ኮንሽስነስ ላይ ይሰራሉ። ያን ማድረግ ሲችሉ አመራሮች በየዘርፋቸው ባላቸው ከረንሲ የሚጠበቅባቸውን እያደረጉ ስለሚሆን ሲሰናሰል በሀገር ላይ ለውጥ ያመጣል። ሚዲያ ሊደርስ ከረንሲያቸው ኢንፎርሜሽን ነው። ዲስኢንፎርሜሽን አይደለም፣ ኢንፎርሜሽን ነው። ዲስኢንፎርሜሽን ሲሆን ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን ይደመጡና ከዚያ በኋላ ጥያቄ ምልክት ውስጥ ይገባሉ። በዚያ ምን ያደርጋሉ? ናሬሽን ይገነባሉ፣ አዌርነስ ይፈጥራሉ፣ የወል ትርክትን ይሰራሉ፣ ህዝብን ያነቃሉ፣ ያሰናዳሉ፣ ያዘጋጃሉ። ምን ሲሆን? ኢንፎርሜሽን። የኢንፎርሜሽን ቤዙ ዳታ ነው። ፕሮፐር ዳታ ኮሌክሽን ሳይኖር ሰው ቁጭ ብሎ የሆነ ነገር በመንደፍ ብቻ በመናገር ናሬሽንን መገንባት አይችልም። ኮንሲስተንት ስለማይሆን የነቃና ፍላጎቱን ለመጠበቅ የሚችል ማህበረሰብ ሊፈጥርም አይችልም። ለጊዜው ሳውንድ ባይት ሊፈጥር ይችላል። የሚዲያ ሊደርስ ከረንሲያቸው ኢንፎርሜሽን መሆኑን ካወቁ የኢንፎርሜሽን ቤዝ ደግሞ ዳታ ነው። እያንዳንዷን ዳታ አስተናስለው አናላይዝ አድርገው በሚሰጡትና በማይቋረጥ እውነት ውስጥ ነው ኢንፍሉዌንስ ማድረግ የሚችሉት። ኢንዱስትሪያል ሊደር ደግሞ ከረንሲያቸው ቴክኖሎጂ ነው። ይፈጥራሉ፣ የኑሮ ዘይን ያቀላሉ፣ ይፈጥራሉ፣ የመንግስታት የአሰራር ዘይን ያቀላሉ። ያን ሲያደርጉ አመራርነታቸው ይረጋገጣል። ታዲያ ያለው ችግር ምንድን ነው? ከረንሲ ሚስዩዝ ነው ያለው። በተለይ ኢትዮጵያ ውስጥ ከፍተኛ የከረንሲ ሚስዩዝ አለ። አንዳንዶቻችሁ የሱዳን ፓውንድ ይዛችሁ መርካቶ ትሄዱና ጎመን ትላላችሁ። አንዳንዶቻችሁ የኬንያ ሽልንግ ትይዙና ከረንሲያችሁ የኬንያ ሽልንግ ነው፣ ፒያሳ ትሄዱና ሸሚዝ ትላላችሁ። እነዚህ ገንዘቦች ምናልባት ባንክ ቤት ሄደው
በዕለቱ ምንዛሬ ዋጋ ያላቸው ሊሆኑ ይችላሉ። ከባንክ ቤት ውጭ ከሄዱ ግን ወረቀት ናቸው። ኢትዮጵያ ውስጥ ፕራይመርሊ አሁን እየገጠመን ያለው የአመራር እጦት ሳይሆን የራስን ከረንሲ በውል አለማወቅ ነው። የገንዘብ ሊደሩ የፖሊሲ ሊደር ካልሆንክ ይላል። የሃይማኖት ሊደሩ ሄጄ ዛሬውኑ እስረኛ ካልፈታው ካላሰርኩ ይላል። የአይዲያ ሊደሩ በአይዲያ ኢንፍሉዌንስ ማድረግ ሲገባው ከሱ ከረንሲ በወጡ ጉዳዮች መጫወት ያምረውና እንዲሁ ስንዋከብ የአንዱ ከረንሲ አንዱ ጋር ወረቀት የአንዱ ከረንሲ አንዱ ጋር ወረቀት ሆኖ ምንም ነገር ሳንገዛ እንውላለን። ሰው የያዘውን ከረንሲ አውቆ የት ጋር እንደሚገበያይ ማወቅ አለበት፣ ወይም ከረንሲውን ዩኒቨርሳል ማድረግ አለበት። አሉ ጥቂት ሰዎች ከረንሲያቸውን ከፍ አድርገው የሚጠቀሙ፣ አብዛኛው ሰው ግን ከረንሲውንና ሮሉን ሳያቅ ሊደር መሆን ነው የሚያስበው። ማህበረሰቡን እንዲያርጉ ተነሱ፣ ተቀመጡ፣ ሂዱ ይላል። የያዘው ከረንሲና የሚገበያይበት ገበያ አልገጥም ሲል ነገሮች አይከናወኑም። ከረንሲያችንን ማወቅ በእጅጉ አስፈላጊ ነው። እነዚህን ጉዳዮች ካነሳው ምንወያይበት አንዱ ጉዳይ ስለ ምሁር ስለሆነ